ሰላም እንዴት ናችሁ? የብራይት አካዳሚ ቤተሰቦች ሰላም እንዴት ናችሁ? ሁሉ ሰላም? እኛም አለን እግዚአብሔር ይመስገን። እንግዲህ ባለፈው ክላሳችን ምን ነበር ያየነው? ስለ ሲምፕል ፕሬዘንት ኮንቲኒየስ አይተናል። የዛሬው የትምህርት ርዕሳችን የሚሆነው ምንድነው? ፕሬዘንት ፐርፌክት ቴንስ ነው። እንግዲህ ፕሬዘንት ፐርፌክት ቴንስ ምንድነው ስንል አሁን የተደረገ ነገርን ለማመልከት በቅርብ ጊዜ የተደረገ ነገር ለማመልከት if the simple present እንግዲህ simple present ምንድነው? about habit present continuous is about right now ብለናል። ሁለቱን ማለት ነው። የሲምፕል ፕሬዘንት ያው ሀቢት ባህልን ተደጋግሞ የሚደረጉ ነገሮችን የምናመለክትበት ሲሆን ፕሬዘንት ኮንቲኒየስ ደግሞ አሁን ላይ እየተደረገ ያለ ነገር ነው። ግን ፕሬዘንት ፐርፌክት ደግሞ ምንድነው የሚለውን ስናይ ሊንክ ኢን ዘ ፓስት ቱ ዘ ፕሬዘንት ይላል። ያለፈውንና የአሁኑን ነገር የሚያያይዝልን ነገር it means the action happened in the past but the result matter ነው አለ። አክሽኑ የተደረገው ከአሁን በፊት ነው፣ ነገር ግን ያ ውጤት እስካሁን ድረስ አለ ማለት ነው። እንግዲህ what is present perfect የሚለውን ስናይ ኮኔክሽን ነው። ኮኔክሽኑ ምንድነው? ያለፈውን እና የአሁንን ጊዜ የሚያገናኝ የጊዜ አይነት ነው። ኖ ስፔሲፊክ ታይም አይታወቅም። ድርጊቱ መቼ እንደተፈጠረ በትክክል ባናውቅም ወይም ሰዓቱ አስፈላጊ ባይሆንም ድርጊቱ መፈጸሙና የአሁኑ ውጤት ላይ እናተኩራለን። ድርጊቱ ተፈጽሟል፣ ያ ድርጊት የተፈጸመው ውጤት እስካሁን ድረስ አለ። ኤግዛምፕል I have lost my case ነው ያለው። እንግዲህ ምን አለ? I have lost my case አለ። I don't have them right now። ቁልፌ ጠፍቶብኛል ነው ያለው። እንግዲህ ጠፍቶበታል። I have lost ነው ያለው። እንግዲህ ቁልፎችን አጥፍቻቸዋለሁ ሳይሆን ጠፍተውብኛል ነው። ይሄ እዚህ ጋር ሲጽፍ ተሳስቶ ነው። ቁልፎቼ ጠፍተውብኛል አለ የሆነ ሰው። I have lost my case ካለና ግን I don't have them right now እስካሁን ድረስ አልተገኙም እነኛ ቁልፎች። ስለዚህ የመጥፋታቸው ውጤት እስካሁን ድረስ አለ ማለት ነው። that present perfect ይባላል እንደዚህ አይነት ሴንቴንስ ማለት ነው። when it is መቼ እንጠቀመዋለን? እንግዲህ ላይፍ ኤክስፒሪየንስ የህይወት ተሞክሮ በህይወታችን ያደረግናቸው ወይም ያላደረግናቸውን ነገሮች ለመግለጽ ለምሳሌ I have visited Aksum, I have visited ላሊበላ, I have visited ጣና, I have visited እያላችሁ እናንተ የጎበኛችሁትን ቦታ ብትገልጹ ላይፍ ኤክስፒሪየንስ ያንን ለመግለጽ እንጠቀምበታለን ማለት ነው። ሪሰንት አክሽን ማለት ደግሞ አሁን ላይ የተደረጉ ነገሮች፣ የቅርብ ጊዜ ድርጊቶች፣ ገና አሁን የተጠናቀቁ ነገሮች ከሆነ ማለት ነው። she has just finished her lunch አለ። ይሄ አሁን she has just finished her lunch እሷ አሁን ምሳዋን በልታ ጨርሳለች አሁን ላይ ማለት ነው። አንተ ደረስ ስትል እሷ ምሳዋን በልታ መነሳቷ ሊሆን ይችላልና ዛት ሪሰንት አክሽን አሁን ላይ የተከናወኑ ነገሮችን ለመግለጽ ፕሬዘንት ፐርፌክት እንጠቀማለን ማለት ነው። ቀጣይ ምን ይመስላል ስትራክቸሩ ፎርሙላው የአረፍተ ነገሩ ብለን ስናይ to build this tense you need subject plus have or has plus verb 3 ከዛ ኦብጀክት ይሆናል ማለት ነው። እንግዲህ have እና hasን ሲንጉላር እና ፕሉራል ከሆነ haveን ትጠቀማለህ፣ ሳብጀክቱ ሲንጉላር ከሆነ hasን ትጠቀማለህ፣ ከዛ verb 3 ነው ሁሌም በቃ። ፐርፌክት ቴንስ ከሆነ ሳብጀክት አለ፣ ከሳብጀክቱ ቀጣይ have has ብለን የምንጠቀመው verb 3 past participle ይባላል። ሶስተኛ verb ማለት ነው። ሳብጀክት ፕላስ have has ፕላስ verb 3 ነው። እንግዲህ ለብዙ ቁጥር አይ ዊ ዩ ከሆነ ሳብጀክቱ ዘይ ምናምን ከሆነ haveን እናስገባለን ማለት ዘይ have eaten አያችሁ፣ እነሱ በልተዋል እያለ ነው። I have eaten በልቻለሁ። እና ቲምቱ ደግሞ has ከሆነ ለነጠላ ቁጥር ነው። he she eat ከሆኑ ነው hasን የምንጠቀመው ማለት ነው። እሺ በመቀጠል what is verb የሚለውን ሶስተኛ ስለሆነ የግስ አይነት ስናይ እንግሊሽ verb have 3 form አለው።
ፕሬዘንት ፐርፌክት ላይ ማለት ነው የምንጠቀመው የቨርብ ስሪ ነው። ዋት ኢዝ ቨርብ ስሪ ነው የሚለው እንግዲህ ቨርብ ስሪ ማለት የሶስተኛው ቨርብ ዋን ቨርብ ቱ ቨርብ ስሪ የሚል ታውቃላችሁ ብዬ አስባለሁ። አሁን ለምሳሌ ጎ የሚለው ቃል ጎ የሚለው የመጀመሪያ ቢሆን ዌንት የሚለው ሁለተኛ ነው። ገን የሚል ደግሞ አለ የሶስተኛ እንደዛ ያንን ለማመልከት ፈልጎ ነው። ዋት ኢዝ ቨርብ ስሪ እያላችሁ ነው። ሶስተኛው ገን የሚለው የዛ አሁን ለምሳሌ ኤግዛምፕል እኔ ሬጉላር ከሆኑ ቨርቦቹ ጀስት አድ ኢዲ ወይም ዲ የሚጨምሩ በቀላሉ ይሆናሉ። ሬጉላር ከሆኑ ግን ቶታል ቼንጅ ይሆናሉ። ለምሳሌ አሁን ያልነው ጎ የሚለው ዌንት ነው፣ ራሱን ቅይር ነው ያደረገው። ግን ወርክ ቢሆን ወርክድ እያለ ይሄዳል እንደዛ። እሺ እዚህ ጋር ስናይ ይኸውላችሁ ወርክድ አለ ቨርብ ስሪው ወርክድ ወርክ ቪ1 ነው። ወርክድ ቨርብ ቱ በተመሳሳይ ቪ3ም ወርክድ ሆነ ማለት ነው። ስለዚህ ቪ3 ምንድነው ማለት ነው? ሬጉላር ሲሆን ስናየው ጎ የሚለው ይሄው እዚህ ጋር ዌንት ገን ብሎታል። ሲ የሚለው ሳው አለ ሁለተኛ ቨርብ፣ ሶስተኛ ቨርብ ሲን ይላል ማለት ነው። ሪትን፣ ሮት፣ ሪትን እንደዚህ ሬጉላር ይባላሉ። እነኚህ ማታቋቸው ከሆነ ይኸውላችሁ እዚች ጋር ቪ1 ጎ፣ ቪ2 ዌንት፣ ቪ3 ገን ይላል ማለት ነው። ሲ ሳው ሲን ቨርብ ሲሪየስ ቨርብ 1 ራይት፣ ቨርብ 2 ሮት ይሆናል ማለት ነው። ቨርብ 3 ሪትን ይሆናል። እሺ በመቀጠል ደግሞ ፖዚቲቭ ሴንቴንስ። ይህንን የፕሬዘንት ፐርፌክት ቴንስ በፖዚቲቭ ሴንቴንስ ምን ይመስላል? we have cleaned the room ማለት በፖዚቲቭ በኔጌቲቭ ስናየው we have cleaned the room እያለ ነው። አሁን ክፍሉን አጸድተነዋል ነው we have cleaned the room። እስካሁን ድረስ ያ ክፍል አልቆሸሽም ክሊን እያለ ነው። she has written a letter። አሁን ደግሞ ምን እሷ ደብዳቤ ጽፋለች ነው። ደብዳቤውን ጽፈዋለች፣ ደብዳቤውንም አለ ማለት ነው። ዛት ፖዚቲቭ ሴንቴንስ እዚህ ጋር ንጹህ ነው፣ ምንም ኖት የገባበት ምናምን አይደለም። ኔጌቲቭ ሲገባ ደግሞ ምን እንጠቀማለን? እዚህ ጋር ጀስት አድ ኖት ነው። ኖት የሚለውን ቃል አፍተር ሃዝ ኦር ሃቭ በኋላ እናስገባዋለን ማለት ነው። ሃብን ሃዝንት የሚለውን እዚህ ጋር ወርድ ማየት ትችላላችሁ። ይኸው እዚህ ላይ ጀስት አድ ኖት አፍተር ሃቭ ኦር ሃዝ ይላል። ይሄ ሃቭንት ባጭሩ ሃዝንት ማለት ነው። ባጭሩ ሃቭ ኖት ወይም ይሄ ሃዝ ኖት ማለት ነው። አይ ሃቭ ኖት ሲን ዛት ሙቪ። አያችሁ እኔ ያንን ፊልም አላየሁትም እያለ ነው። አይ ሃቭ ኖት ሲን ዛት ሙቪ እያለ ነው ይሄ ልጅ። እና ይሄን ይመስላሉ እንግዲህ ፕሬዘንት ፐርፌክት በኔጌቲቭ ሲሆኑ ሃቭ ብላችሁ ኖት ወይም ሃዝ፣ ሂ ሳብጀክቱ ደግሞ ሲንጉላር ሲሆን ሃዝ ተጠቅማችሁ ኖት ኮልድ ሚ ያያችሁ he has not called me ይላል ማለት ነው። አልደወለልኝም እያለ ነው። ኦኬ ቀጣይ ኩዌሽን ፎርም የሚባል አለ ሶስተኛ። ኩዌሽን ፎርሙን ስናይ ደግሞ ምንድነው ኩዌሽን ፎርም? ሴንቴንሱን ወደ ጥያቄያዊ ስንመልሰው ማለት ነው። bring have or has to the very front of the sentence ነው እንግዲህ has እና have ከመጀመሪያ ይመጣሉ ማለት ወደ ኩዌሽን ሲቀየር have you finished your homework አላውን እዚህ ጋር ያለች have you finished your homework እያለ የቤት ስራን ጨርሰሃል። have you finished your homework have የምትለዋ መጀመሪያ ትመጣለች። የሳብጀክት ይቀጥላል። ከዛ ቨርቡን ታስገባላችሁ ማለት ነው። እዚህ ጋርም ኤግዛምፕል 2 has she arrived አላውን has she arrived ደርሳለች እሷ እየመጣች ሊሆን ይችላል። ደረሰች ለማለት ለመጠየቅ has she arrived ይሄ በኔጌቲቭ በእንትን በጥያቄያዊ መልኩ ሲቀመጥ ነው ማለት ነው። ፕሬዘንት ፐርፌክት ቴንስ ማለት ነው። እንግዲህ ያልገባችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ክሉ ወርድስ የሚባሉ አሉ ፕሬዘንት ፐርፌክት ቴንስ መሆኑን የሚያመላክቱን በሴንቴንስ ውስጥ የምናገኛቸው ወርዶች ማለት ነው። እነሱን ስናይ የመጀመሪያው ማን ነው ብለን ስናይ ጀስት የሚለው ቃል ካለ ጀስት የሚለው ቃል ካለ ድርጊቱ በጣም ቅርብ ወይም ሰከንድ መፈጸሙን ያሳያል። I have just had coffee አያችሁ። I have just had coffee ያለ እኔ ግን አሁን ቡና ጠጣሁ።
እንጠጣ ቢላችሁ የሆነ ሰው አብ ጀስት ሃድ ኮፊ ማለት ትችላላችሁ ማለት ነው። ኦልሬዲ ማለት ደግሞ ቀድሞ አንድ ነገር ካሰብነው ጊዜ ቀድሞ መደረጉን ለመግለጽ ኦልሬዲ የሚለው ቃል ይገባል። they have already left ይላል። እነሱ ቀድሞ ሄደዋል። they have already left ይሄ already የሚለው ቃል ካለ that is present perfect ነው ማለት ነው። እሺ ቀጣይ ስናይ ምንድነው? አሁንም ever የሚለው ቃል አለ። ever and never የሚል ቃል አለ። እነኚህን ስናያቸው ever ካለ that is present perfect ነው ማለት ነው። never አለ እዚህ ጋር ይላችሁ በህይወት በህይወትህ አውቀህ ማለት ነው። አብዛኛውን ጊዜ ለጥያቄ እንጠቀምበታለን ይሄን ever የሚለውን have you ever flown in a plane አላውን በህይወትህ በአውሮፕላን ተሳፍረህ ታውቃለህ? በህይወትህ አውቀህ ever ማለት መቼም ታውቃላችሁ እስካሁን ድረስ ህይወትህ ሙሉ እንደዛ ማለት ነው። forever ከሆነ ደግሞ እስከ ዘላለም ምናምን ታውቃላችሁ እንደዛ ማለት ነው። have you ever flown in a plane ነው ያለው። እንግዲህ በህይወት አውሮፕላን ተሳፍረህ ታውቃለህ እያለው ነው። በፍጹም የሚለው ቃል ደግሞ እዚህ ጋር never ድርጊቱን አንድ ቀን አድርገነው እንደማናውቅ ነው። ደግሞ በፍጹም አላደረኩትም ካላችሁ I have never tasted sushi። አሁን እዚህ ጋር እኔ በፍጹም ሱሺ ቀምሼ አላውቅም። ሱሺ የሚባል የምግብ አይነት ሊሆን ይችላል። I have never tasted sushi እኔ በፍጹም ሱሺ ቀምሼ አላውቅም። I have never flown on the plane ማለት ይችላል። ለዚህኛው መልስ ማዘጋጀት have you ever flown in a plane ካላችሁ I have never flown ማለት ይችላል። I have never flown by plane ማለት ትችላላችሁ ማለት ነው። በቀጣይ ወደ አመላካቾቹ ስንሄድ ደግሞ ፎር እና ሲንስ አሁን እነኚህ ታዋቂ ናቸው በፕሬዘንት ፐርፌክት ቴንስ ላይ ማለት ነው። በብዛት የሚታወቁት እነኚህ ናቸው። ሲንስ እና ፎር ለፕሬዘንት ፐርፌክት እና ፕሬዘንት ፐርፌክት ኮንቲኒዩስ ላይ ዋና ወሳኝ ናቸው። እነኚህ ካሉ በቃ የራሳቸው ሚኒንግ ያላቸው ሲንስ ማለት ከዚህ ቀን ጀምሮ ማለት ነው። ፎር ደግሞ ለዚህ ለአመታት ሰርቻለሁ ሊሆን ይችላል፣ ኖሬያለሁ ሊሆን ይችላል። የራሳቸው እንትን አላቸው። ሲንስ ማለት ከ2019 ጀምሬ ወይም ከ2010 ዓመተ ምህረት ጀምሬ ትምህርት እማራለሁ፣ እንግሊዘኛ አስተምራለሁ ምናምን ለማለት እንጠቀምበት ማለት ድርጊቱ የጀመረበትን ትክክለኛ መነሻ የሚያሳይ ነው ማለት ሲንስ። I have lived here since 2020 ይሄ ምን እያለ ነው? አሁን I have lived መኖር የጀመርኩት መቼ ነው እያለ ነው? ከ2020 ላይ ጀምሬ ነው እያለ ነው። ስለዚህ ሲንስ የምትለው ቃል እንደዛ እንጠቅል። ፎር ደግሞ ለስንት ዓመት ኖርሃል የሚለውን ድርጊቱ ለምን ያህል ጊዜ ለምን ያህል ርዝመት ጊዜ ቆይቷል የሚለውን I have lived for አያችሁ I have lived here for 6 years እያለ ነው። አሁን ለ6 ዓመታት ነው እንግዲህ እዚህ የኖርኩት እያለ ነው። ይሄ የጊዜው ቆይታ ነው። ይሄኛው ደግሞ ከመቼ ጀምሮ መኖር እንደጀመረ የሚያሳይ ነው ማለት ነው። ልዩነታቸውን በደንቡ እንዲገባችሁ ፈልጋለሁ። ካልገባችሁ ደግሞ ኮሜንት ላይ ጠይቁ። እንግዲህ ቀጣይ ክላሳችን ፕሬዘንት ፐርፌክት ኮንቲኒዩስ ነው የሚሆነው። ለዛሬው እዚህ ላይ ይበቃናል። አመሰግናለሁ። ቸር ቆዩልኝ።